በመጽሐፍ ቅዱስም የነብያችን አለይሂ ሰላቱ ወሰላምን መምጣት በኢየሱስ ክርስቶስ አንደበት እንደተገለጸ መጽሐፍ ቅዱስ በራሱ ያስተምራል። በኢየሱስ ክርስቶስ አንደበት ከተነገሩ ትንቢቶች እንጀምራለን። በእርግጥ በርካታ የሆኑ ትንቢቶች አሉ። እነሱን ሁሉ በዚህ አጭር ደቂቃ ውስጥ ማየት አንችልም። ነገር ግን ስጦታ ይሆን ዘንዳ ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ስለመምጣታቸው የተናገረውን ሁለት ትንቢት ብቻ ከዮሐንስ ወንጌል እንመለከታለን። በዮሐንስ ወንጌል በምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። እንግዲህ ይህንን ጥቅስ ቆም ብሎ ማየት አስፈላጊ ነው። በዮሐንስ ወንጌል 16:7 ላይ እኔ ግን እውነት እላችኋለሁ እኔ እንድሄድ ይሻላችኋል ይላል። እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና ይላል። አሁን ኢየሱስ ክርስቶስ አጽናኝ እንደሚመጣ ነግሮናል። በእንግሊዘኛው ለምሳሌ NIV ኢንተርናሽናል ቨርዥን ባይብል ብናይ nevertheless ይላል። nevertheless I tell you the truth, እኔ ግን እውነቱን ነግራችኋለሁ። It is to your advantage that I go, for if I don't go away, the counselor will not come to you. If I don't go away, እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣላችሁም ይላል። አጽናኙ ለመምጣት ኢየሱስ ክርስቶስ መሄድ ግድ ይለዋል። ግን አብዛኞቹ የክርስትና ሊቃውንቶች በተለይ መጽሐፍ ቅዱስ ምሁራን ምንድነው የሚሉት? ይሄንን ጥቅስ በተመለከተ ይሄ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት የተነገረ ትንቢት ሳይሆን መንፈስ ቅዱስ እንደሚመጣ ኢየሱስ ክርስቶስ ትንቢት መናገሩ ነው ይላሉ። መንፈስ ቅዱስ አስቀድሞ እንደነበረ በግልጽ መጽሐፍ ቅዱስ በርካታ መስረጃዎችን ማቅረብ እንችላለን። ሰዓቱ ስላልሆነ እነዛ ማቅረብ አልችልም። አሁን ግን ዘፍጥረት ምዕራፍ 1 ቁጥር 1 ላይ ብቻ መመልከት እንችላለን። ከቁጥር 1 ጀምሮ ብንመለከት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ብሎ ያስተምረናል። ኢየሱስ ክርስቶስ ከመምጣቱ በፊት መንፈስ እንደነበረ መጽሐፍ ቅዱስ በበርካታ ቦታዎች ይጠቅሳል። ስለዚህ ስለ መንፈስ አይደለም የሚያወራው ማለት ነው። እኔ ካልሄድኩ አጽናኙ በፍጹም ወደ እናንተ አይመጣም ይላል። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአትና ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። ዓለምን ይወቅሳል ነው ያለው። ይሄ ነብይ የሚመጣው ነብይ ዓለምን የሚወቅስ ነው ይላል፣ ስለ ጽድቅና ስለ ኃጢአት። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ነብይ መሆናቸውን ቁርአን በግልጽ በሱረቱል አንቢያ ምዕራፍ 20 ቁጥር 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ሁሉ እዝነት አድርገን እንጂ ለሌላ አላክንህም በማለት ቁርአን በግልጽ ለዓለም የተላኩ መልእክተኛ መሆናቸውን ይገልጻል። ስለዚህም በቀጥታ የጥቅስ የሚያመለክተው ስለ መልእክተኛው አለይሂ ሰላቱ ወሰላም ነው ማለት ነው። በተጨማሪ በዮሐንስ ወንጌል ምዕራፍ 16 እዚሁ ማለት ነው ምዕራፍ 16 ቁጥር 12 ላይ እንዲህ ይላል ኢየሱስ ክርስቶስ፣ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና ይላል። ይህንን ጥቅስ አስተውሎ መመልከት መልካም ነው። አሁንም የክርስቲያን ምሁራኖች ሊቃውንቶች፣ የመጽሐፍ ቅዱስ ሊቃውንቶች እንደሚናገሩት ይሄ ለኢየሱስ ክርስቶስ የተናገረው የመንፈስን መምጣት ነው፣ መንፈስ ቅዱስን መምጣት ነው ይላሉ። እንደ ክርስትና አስተምሮት መንፈስ ቅዱስ የሥላሴ አንዱ አካል ነው። አብ፣ ወልድ፣ መንፈስ ቅዱስ በአንድነት ሶስት፣ በአንድነታቸው ውስጥ ሶስትነት፣ በሶስትነታቸው ውስጥ አንድነት ያለ ነው። ስለዚህም የምነግራችሁ ገና ብዙ አለኝ አለ ኢየሱስ ክርስቶስ፣ ነገር ግን አሁን ልትሸከሙት አትችሉም። እንግዲህ ኢየሱስ ክርስቶስ ሚሽኑን ተልእኮውን ሳይጨርስ እንደሄደም የሚጠቁም ነው። ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አሁን መንፈስ የሚለው ቃል በቀጥታ ተጠቅሷል። ስለዚህ መንፈስ ቅዱስን ነው የሚያመለክተው ካልን አይደለም። መንፈስ ሁሉ ጊዜ መንፈስ ቅዱስን አያመለክትም። መጽሐፍ ቅዱስ እንደሚያስተምረን በአንደኛ ዮሐንስ መልእክት በምዕራፍ 4 ቁጥር 1 ላይ መመልከት እንችላለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና ይላል። አሁን ቀጥታ ከላይ ሲያወራ ስለ መንፈስ አወራ። ግን መንፈስን በምን ተክቶ ነው ያወራው? በነቢያት ቦታ ነው። ወይም ነብይና መንፈስ ማለት በመጽሐፍ ቅዱስ አገላለጽ መንፈስ ነብይ ነው፣ ነብይ መንፈስ ተብሎ ሊጠራ ይችላል። ምክንያቱም የሚለው ጥቅሱ ወዳጆች ሆይ መንፈስን ሁሉ አትመኑዋል። አሁን መንፈስን ሁሉ አትመኑ ሲል ውጪ ወጥተው ሐሰትን የሚያስተምሩ አካላቶች አሉ። አሁን ወረድ ብላችሁ ስትመለከቱ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ይላል። ሰው እንዴት መናፍስት ከእግዚአብሔር መሆኑ መመርመር ይችላል? የሚታይ የማይዳሰስ ምንድነው? የማይታዩ የማይዳሰሱ
የማይጨበጥ ከሆነ መንፈስ ግን ያንን ማለት አይደለም ነብይ ማለት እንደፈለገ መጽሐፍ ቅዱስ በግልጽ ያስተምረናል ይወርድና ምን ይላል ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና አለ ስለዚህ እነዛን ነቢያቶች ምን ብሎ ጠርቷቸዋል መንፈስ ብሎ ጠርቷቸዋል ስለዚህ ማጣራትና እውነቱን የማወቅ ከእግዚአብሔር ናቸው ወይስ አይደሉም ከአምላክ ዘንድ የተላኩ ነቢያቶች ናቸው ወይስ አይደሉም የሚለው ማወቅ አለባቸዋል ስለዚህ ነቢያቶችን መንፈስ ብሎ ጠራቸው ስለዚህ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ የምነግራችሁ ገና ብዙ አለ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ አለ የእውነት ነብይ በመጣ ጊዜ ማለት ነው በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የሚሰማውንም ይናገራል እንጂ ከራሱ አይናገርም ይላል በተለይ መሰረታዊ ነጥብ ነው እንግዲህ ይሄ ጥቅስ የሚያመለክተው ለመንፈስ ቅዱስ ከሆነ ቅድም ላልኩት መንፈስ ቅዱስ ከስላሴ አንድ አካል ነው ስላሴ ደግሞ ሶስቱም አብ ወልድ መንፈስ ቅዱስ በአካል አንድ ናቸው በመለኮት አንድ ናቸው በስልጣን አንድ ናቸው ተብሎ ነው የሚያስተምረው ስለዚህ በስልጣን በእውቀት በአገዛዝ አይበላለጡም ነው ስለዚህ አብ ወልድ መንፈስ ቅዱስ ሶስቱም እኩል ዕውቀት አላቸው ነው እንደ ክርስትና ኢዲዮሎጂ ወይ ማስተምህሮት ማለት ነው እንደ ክርስትና ቴዎሎጂ ያ ከሆነ ታዲያ መንፈስ ቅዱስ እንዴት ከራሱ አይናገርም ይባላል የስላሴ አንድ አካል ከሆነ መለኮት ነው መለኮት ከራሱ አይናገርም እንዴት ሊባል ይችላል ግን ጥቅሱ ምንድነው የሚለው ከራሱም አይናገርም ነው የሚለው በቀጥታ ምን ይለናል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም ይሄ ደግሞ ነብይ ነው መሆን ያለበት ነብይ የተላከውን ብቻ መልእክት ነው የሚያደርሰው ለዛ ነው ቁርአን በሱረቱ ነጅም ማዕራፍ 53 ከቁጥር 1 እስከ 3 ላይ ተጠቅሶ እናገኛለን ኢንሁ ወህዩን ኢላ ይሄ ለነብዩ ሰለላሁ ዐለይሂ ወሰለም የሚመጣላቸው ወህይ ብቻ ነው ይላል መለኮታዊ ራእይ ነው እንጂ ከራሱ አንደበት የሚናገረው ነገር የለም